አይ ሰላም የምስቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እኔ ያለው በጣም ደህና ነኝ። ዛሬ ሀይሚና ብሩኬ የሰሩት ስራ ትክክል ነው አይደለም ምለው አብረን እናያለን። የሀይሚቲ ለማስታረቅ ነው መሰለኝ ከዛኛው ዳኒ ጆን ነው ምናምን የሚባለው ሰውዬው ይቅርታ ለመቀበል ሄዳለች ማለት ነው። ነገር ግን እሷም መሄዷ ትክክል ነው አይደለም የምለውን በደንብ እናወራለን ማለት ነው። ግን በመሄዷ ምንም ክፋት የለም። ያው ያኛ ደግሞ ያው እንግዲህ ታሽጓል። ጥርስ ውስጡም ደግሞ ሶፍት ተጠቅጥቀዋል። ታሟል መሰለኝ፣ ጥርሱን ተነቅሏል መሰለኝ አላውቅም። እና እሱን ብሩኬ ወደ ህግ እንዳይወስደው እና በይቅርታ በመሀላችሁ እንድታረቁ የእሱ በኩል ያለው ነገር እኔ እፈታለሁ፣ እኔ ያስታርቃቸዋለሁ ለማለት ነው። ያንን ሁሉ አመጣው ደግሞ እነሱ እርስ በራሳቸው ናቸው። ማንም ላይ መፍረድ አይቻልም። ሀይሚቲ አሁን የሰራችው ስራ ትክክል ነው አይደለም የምትሉት ጓደኞች ቤተሰብ እንደኔ ልክ ነች ማለት እርቁን ፈልጋለች እንድታረቁ እነሱ በመሀላቸውም ያው ግጭቱ በሷ ምክንያት ነው። ብሩኬ ከዳኒ ጋር ማየት አይፈልግም ሀይሚም ደግሞ ያችን ብሩኬ ጋር እንድትሆን አትፈልግም። እና እርስ በራሳቸው አራት ሆኖ ነው ተጋጩት። እና ሀይሚቲ ደግሞ አሁን አንተ ተጎታል ተመታል ያለው ነገር እኔ በመሀላችሁ ገብቼ አያለሁ። ያኔም ሲማቱም ሲደባደቡም እሷ በመሀል ነበረች። ሆኖም ግን ወደ ክፋት እንዳይሄድ ነገሮቹን ለማስተካከል ብለን ዳኒ ቤት ደርስ ሄዳለች። እሱ ደግሞ ኧረ በማርያም ኧረ ተይኝ እያላት ነበረ። ብዙ አልተጎዳም እንዴ በ10 ፕላስቲክ እኮ ነው ጉንጩን የተለጠፈው። የትኛው ሆስፒታል ተኝቶ ነው ቤት ውስጥ አጥሚት ተፈልቶ የምሰጠው? እሱ አራስ ነው፣ የታመመ ሰው ነው። ጥርስም ብሎት ኦኬ አጥንት ምናምን ነበረ መብላት ነበረ፣ ግን ጥርሱ አያኝክም። ለዛ አጥሚት እየተሰራለት ነው። ማይጋት አረ ሞቅ እና ገንፎ ምናምን ሞቅ አርጉት፣ ሞቅ አርጉት። ሰውየው ታሟል እንዴ ዝም አትበሉ፣ ሞቅ ቸብ አርጉት። ያው ብሩኬ ነው መጣው። አሳካሚ ደግሞ ማን ይሁን? እና ራህሙም አለ። ራህሙም እንግዲህ እዚህ ጋር እኮ ፈዛለች፣ ፍዝዝ ብላለች። ሀይሚዬ የኔ እናት አይዞሽ፣ ምን ታረጋለሽ? በሴቶች የሚመጣ ጣጣ ያፈርሳል ቤት የሚባል ተረቱ ይሄ ነው። በሴቶች የሚመጣ እኔ በእኛ ቤት ስላየሁት ማለት ነው። በሴቶች የሚመጣ ነገር ቤት አቃጥላል በጣም። ይሄ እንኳን የሚዲያ ነው፣ በሽማግሌ የተያዘ ነገር ራሱ በጣም ከባድ ነውና አረጋጉት። ጋሽ ዳኒም ደግሞ ትንሽ ጠንከር ያለ ምግብ ብላ፣ አጥሚት አትጠጣ፣ ራስ አይደለም እንዲህ ዋትኬዝ ምን ማለት ነው? እንዲህ በትልቅ ኩባያ እኮ ነው አጥሚት ሲጠጣ ነበረ። ጂሰስ ማይ ጋድ ኦ ማይ ጋድ። እና ለማንኛውም እንግዲህ ነፍስ ይማር አይባልም እና እዝጌር ይማርህ፣ አይዞ ተሽሎ እናገኛለን።